የ7 ዓመት ህፃን እያለች የእናቷ የፍቅር ጓደኛ የነበረ ሰው ጾታዊ ጥቃት አድርሶባት ነበር። የ18 ዓመት ታዳጊ እያለች ደግሞ ለመኖሪያ የሚሆናትን ገንዘብ ለማግኘት በወሲብ ንግድ ላይ ተሰማርታም ነበር። ይህች ሴት የግራሚ አዋርድን ጨምሮ አሜሪካ ውስጥ ለሲቪሊያን የሚሸለሙትን ትልቁን ፕሬዚደንሻል ሜዳል ኦፍ ፍሪደም ከፕሬዚዳንት ባራክ ኦባማ እጅ ተቀብላለች። ከ50 በላይ የክብር ዶክትሬቶችን ከተለያዩ ኮሌጆችም እንዲሁ ወስዳለች። ይህች ሴት ማርጋሬት አን ጆንሰን ወይም ደግሞ ማያ አንጀሎ ነች። ዳንሰኛ፣ ሙዚቀኛ፣ የጥቁር መብት ተሟጋች፣ የፊልም ዳይሬክተር እንዲሁም ጸሐፊ ነበረች። ገድለ ብዙ የነበረችው ማያ የተወለደችው በወርሃ ሚያዝያ በ1928 እንደ ግሪጎሪያን አቆጣጠር ነበር። ታላቅ ወንድሟ ማያ እያለ ይጠራት ስለነበር በቀጣይ ህይወቷ ቤተሰቦቿ ያወጡላትን ማርጋሬት ቀርቶ ማያ ተባለች። ማያ የ3 ዓመት ወንድሟ ደግሞ የ4 ዓመት ህፃን እያሉ ቤተሰቦቻቸው ይለያያሉ። አባታቸው ከእርሱ እናትና አባት ጋር እንዲኖሩ ሁለቱን ህፃናት ብቻቸውን በባቡር አያቶቻቸው ይኖሩበት ወደ ነበረው ከተማ አርካንሳስ ይልካቸዋል። እዚያም ለ4 ዓመታት ያክል ያሳልፋሉ። የሆነ ቀን ማታ አባታቸው ድንገት ይመጣል ወደ እነ ማያ። እሷንና ወንድሟን ወደ እናታቸው ጋር ሴንት ሉዊስ ከተማ መለሳቸው። ይህ ሲሆን ማያ የ7 ዓመት ወንድሟ ቤሊ ደግሞ የ8 ዓመት ህፃናት ነበሩ። እናታቸው ከወንድሞቿ ከአባትና እናቷ ጋር ብሎም የፍቅር አጋሯ ከነበረው ፍሪማን ጋር ትኖር ነበር። ልጆቿን ለማሳደግ በነርስነት ብሎም በጽዳት የተለያዩ ቦታዎች ትሰራ የነበረችው የማያ እናት ቪቪያን የፍቅር ጓደኛ የነበረው ሰው የ8 ዓመት ልጇን አናን ይደፍርብኛል የሚል ግምት ግን አልነበራትም። የጾታዊ ጥቃት እንደደረሰባት እንደሆነ ለታላቅ ወንድሟ ሹክ ያለችው ማያ ታላቅ ወንድሟ ደግሞ ላጎቶቿ ይነግራል። ምንም እንኳን ጥፋተኛ ተብሎ ታስሮ የነበረ ቢሆንም እስር ቤቱ በአንድ ቀን ፈቶታል። ይህ እጅግ ያበሳጫቸው የማያ አጎቶች ፍሪማንን ይገሉታል። በቀላቸው ያስደስታታል ብለው ቢጠብቁም ማያ ግን ለቀጣዮቹ 5 ዓመታት መናገር አቆመች። ምክንያቷ ደግሞ እኔ ካወራው ሰው ይሞታል፣ ቃሌ የሰው መጥፊያ ነው ብላ ማሰቧ ነበር። የሚገርመው በእነዚያ ጊዜያት ለመጽሐፍት ያላት ፍቅር ጨምሮ በዚያ ያሉ መጽሐፍትን አንብባለች። ፍሪማን ከሞተ በኋላ ወደ አያቶቻቸው ቤት በድጋሚ ተመለሱ። በዚያም የመጀመሪያ ደረጃ ትምህርት ቤት መምህሯ የነበረችው ወይዘሮ በርታ ከነ ዊሊያም ሼክስፒር እና ከነ ቻርልስ ዲከንስ የመሳሰሉ ጸሐፊዎች መጽሐፍ ጋር አስተዋወቀቻት። ማያ የ14 ዓመት ልደቷን ስታከብር ከወንድሟ ጋር ለአንዴና ለመጨረሻ ጊዜ ወደ እናታቸው ቤት ተመለሱ። በወቅቱ እናታቸው ሴንት ሉዊስ ከተማን ትታ ወደ ኦክላንድ ከተማ መኖር ጀምራ ነበር። በሁለተኛው የዓለም ጦርነት ወቅት ማያ የካሊፎርኒያ ሌበር ትምህርት ቤት ተቀላቅላም ነበር። በዚያም በ16 ዓመቷ የመጀመሪያዋ ጥቁር ሴት ኮንዳክተር መሆን ቻለች። የ17 ዓመት ሲሞላት የመጀመሪያና ብቸኛ ልጇ የሆነውን ጋይ ጆንሰንን ወለደች። ወንድ ልጇን ብቻዋን ለማሳደግ የተገደደችው ማያ በገንዘብ እጅጉን ተቸግራም ነበር። ታዲያ በዚህ ወቅት አጠር ላለ ጊዜ የወሲብ ንግድ ላይ መሰማራትን ምርጫው አድርጋም ነበር። በ1951 ግሪካዊውን የሙዚቃ ሰው ቶሽ አንጀሎስን አገባች። በዚያውም ዘመናዊ ዳንስን መማር ጀመረች። በዚያን ጊዜ ታዋቂ ኮሪዮግራፈር ከሆነው አልቪንና ሩት ጋር ትተዋወቃለች። በዚህም አል ኤንድ ሪታ የተሰኘ ቡድን መስርተው ሙሉ ሳን ፍራንሲስኮን ይዞሩ ነበር። ምንም እንኳን ቡድናቸው የተዋጣለት መሆን ባይችልም። ከቆይታ በኋላ ከባለቤቷና ከልጇ ጋር በመሆን ከሳን ፍራንሲስኮ ወደ ኒውዮርክ ያቀናሉ ዘመናዊ የአፍሪካ ዳንስን ለመማር። ነገር ግን ወደ ሳን ፍራንሲስኮ ከዓመት በኋላ ተመልሰዋል። በ1954 ከትዳር አጋሯ ቶሽ ጋር ይለያያሉ። በዚህም በዳንስና በሙዚቃ የተለያዩ የምሽት ክበቦች ላይ እየሰራች እሷንና ልጇን ታስተዳድር ነበር። በዚያ ጊዜ ነበር ዓለም የተጠቀመበት ያለውን ስሟን ማያ አንጀሎን ያጸደቀችው። በሙዚቃ ጉብኝቷ ወቅት በርከት ያሉ ቋንቋዎችን መማር ችላ ነበር። ከ1954 እስከ 1955 ባለው አንድ ዓመት ውስጥ ዩሮፕን ከኦፔራ ፖርጊና ቤስ ጋር ዞራለች። በ1957 የመጀመሪያውን የሙዚቃ አልበሟን ሚስ ካሊፕሶን አወጣች። የዛኑ ዓመት ደግሞ ካሊፕሶ ሂት ዌቭ የተሰኘው ፊልም ላይም ተውናለች።
በ1959 ታዋቂውን ጸሐፊ ጆን ኦሊቨርን ትተዋወቃለች። ከዛም ሙሉ ለሙሉ ወደ ጽሑፍ ስራ ትሳባለች። በዚህም ወደ ኒውዮርክ በመጓዝ ሃርሌም የጽሑፍ ተቋምን ተቀላቀለች። በወቅቱ የነበሩ በዛ ያሉ ጥቁር ጸሐፊያንንም በዛው ማግኘት ችላ ነበር። በ1960ዎቹ የሰብአዊ መብት ተሟጋች የነበረው ማርቲን ሉተር ኪንግ ጁኒየር ጋር ትተዋወቃለች። በዚያም በወቅቱ የነበረውን ንቅናቄና ትግል በይፋ ተቀላቀለች። በዛ ያሉ የገቢ ማሰባሰቢያዎችንም በማድረግ ጠንካራ ተሟጋች መሆኗን አረጋገጠች። በ1961 ዘብላክስ የተሰኘ ፊልም ላይ የንግስቷን ገጸ ባህሪ ወክላ ተጫውታም ነበር። የዛኑ ዓመት ከልጇና የጥቁር መብት ተሟጋች ከነበረው ደቡብ አፍሪካዊ ቡዙምዚ ሜክ ጋር በመሆን ወደ ግብጽ ካይሮ አቅንተው ነበር። በዚያም ዘ አረብስ ኦብዘርቨር የተሰኘ ጋዜጣ ላይ እንደ ኦዲተር ሆና ሰርታለች። በ1962 ኑሮዋን በጋና አድርጋም ነበር። በዛ በቆየችባቸው ጊዜያት ጋና ዩኒቨርሲቲ ውስጥ በአስተዳደርነት አገልግላለች። በተጨማሪም ቲያትሮች ላይ ተውናለች። የሬዲዮ ጋዜጠኛም ሆና አገልግላለች። በዛን ወቅት የጥቁር መብት ተሟጋቾች ጋር ግንኙነቷን የቀጠለችው ማያ ከማልኮም ኤክስ ጋር ተቀራርባም ነበር። ወደ ትውልድ ሀገሯ አሜሪካ በ1965 የተመለሰች ሲሆን ማልኮም ኤክስ የጥቁርን እኩልነት በማይደግፉ ሰዎች ከተገደለ በኋላ የአፍሮ አሜሪካን ህብረት ተቀላቀለች። የ40ኛ ዓመቷን በምታከብርበት ወቅት ማርቲን ሉተር ኪንግ ጁኒየር ይገደላል። በዚህም እጅግ ያዘነችው ማያ የትግል ህይወቷን ቀነስ አድርጋ ወደ ጽሑፉ አዘነበለች። እናም 10 ተከታታይ ክፍል ያለው ብላክስ ብሉ ብላክስ የተሰኘ ዶክመንተሪ አወጣች። ይህም የጥቁር አፍሪካውያን ሙዚቃ እንዴት በጥቁር አሜሪካውያን ሙዚቃ ላይ ተጽዕኖ እንዳለው የሚያጎላ ነበር። የዛኑ ዓመት ማለትም በ1968 የመጀመሪያ መጽሐፏን መጻፍ ጀመረች። በ1969 አይ ኖ ዋይ ዘ ኬጅ በርድ ሲንግስ የተሰኘውን በሚሊየን ቅጂ የተሸጠላትን በዓለም አቀፍ ደረጃ እውቅናን ማግኘት የቻለ መጽሐፍ አሳተመች። በመጽሐፉም የልጅነት ጠባሳ፣ የጥቁር ህዝብ የእኩልነት ጥያቄና በወቅቱ ደቡባዊ የአሜሪካ ክፍል ለሴቶች ምን ያህል አስቸጋሪ እንደነበር አስፈራለች። ከእውቅና ባለፈ መጽሐፉ በብዙሃን ተወግዞ ነበረ። ምክንያቱ ደግሞ በግልጽ ቋንቋ የወሲብ ጉዳይ ተወስቷል፣ መደፈር ተዳሶበታል የሚል ነበር። በዚህም በአንዳንድ ትምህርት ቤቶች እንዳይነበብ ተከልክሎም ነበር። ከ1970 እስከ 1980 ባሉት 10 ዓመታት በዚያ ያሉ ግጥሞችን፣ ዶክመንተሪዎችንና የቲቪ ስክሪፕቶችን የጻፈች ሲሆን ሉካዌይ ፊልም ላይ በተዋናይነት ባሳየችው ምርጥ ብቃት ለቶኒ አዋርድ ታጭታም ነበር። በ1977 ላንድማርክ ቴሌቪዥን ሩትስ የተሰኘ ተከታታይ ድራማ ላይም ተሳትፋለች። ዝነኝነቷ ጨምሮ ከ50 በላይ የክብር ዶክትሬቶችን አስገኝቶላታል። ይህች ሴት የታዋቂዋ ጋዜጠኛ ኦፕራ ዊንፍሪ የቅርብ ጓደኛና አማካሪም ነበረች። ማያ ምንም እንኳን የዩኒቨርሲቲ ዲግሪ ባይኖራትም ዌክ ፎረስት ዩኒቨርሲቲ ውስጥ ፍልስፍና፣ ቲያትርና ስነ ጽሑፍን አስተምራ ነበር። በካሊፎርኒያና ካንሳስ ዩኒቨርሲቲዎችም እንዲሁ። ግራሚ አዋርድ ያስገኘላትና ከዓለም ጋር በይበልጥ ያስተዋወቃ ክስተት ይህ ነበር። ፕሬዚደንት ቢል ክሊንተን የስልጣን ዘመናቸው ማስጀመሪያ ዝግጅት ላይ ኦን ዘ ፐልስ ኦፍ ዘ ሞርኒንግ የተሰኘ ግጥሟን ታቀርባለች። በዚህም ከፍተኛ ተቀባይነትን ማግኘት ቻለች። በ1996 የመጀመሪያ ፊልሟን ዳውን ኢን ዘ ዴልታን ዳይሬክት አደረገች። ይህ ሲሆን የጽሑፍ ስራዋን ያላቋረጠችው ማያ 6ኛ የግል ታሪኳን የከተበችበትን መጽሐፍ በ2002 አሳትማ ነበር። የሚገርመው በ80ዎቹ የዕድሜ ጊዜያትም መጽሐፍ ያላቆመችው ማያ በ2013 ማሚ የተሰኘውን ከእናቷ ጋር የነበራትን ግንኙነት የከተበችበትን 7ኛና የመጨረሻ ግለ ታሪኳን አስነብባለች። ምግብ ማብሰል አብዝታ ተወድ የነበረ ሲሆን 2 የራሷን ምግብ አበሳሰሎች የከተበ መጽሐፍትንም ጀባ ብላ ነበር። ማያ አንጄሎ በ2014 በግንቦት ወር መጨረሻ በተወለደች በ86 ዓመቷ ሰሜን ካሊፎርኒያ ውስጥ በሚገኘው ቤቷ ህይወቷ አልፏል። ነገር ግን በህይወት በቆየችባቸው ዓመታት በጽሁፎቿ 20ኛው ክፍለ ዘመን ላይ ተጽዕኖ ፈጣሪ መሆን የቻለች ነበረች። ስለ ነጻነት ደጋግማ ወስዳለች። ማንነት፣ ክብርና ጥንካሬ አውርታ የማጠግብባቸው ሀሳቦቿ ነበሩ።
በወቅቱ ለጥቁር ህዝብ በይበልጥ ደግሞ ለጥቁር ሴቶች ተምሳሌት መሆን ችላም ነበር። I Know Why the Caged Bird Sings በስፋት እውቅናን ካፈሩላት መጽሐፍቶቿ መካከል አንዱ ነው። በተጨማሪም And Still I Rise የተሰኘው ግጥሟ ብሎም The Heart of a Woman ደግሞ ሌላኛው ነበር። የማያ ታሪክ ትናንትናችን ነጋችንን እንደማይወክል፣ መሰናክሎቻችንን እንደ ደረጃ መጠቀም እንዳለብን የሚያሳይ ነው።